የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 እንዲህም ይላል፣ ከእኔ አንደበት የሚወጣው ቃል እንደዚሁ ነው፣ እርሱ የላኩትን ጉዳይ ሳያከናውንና ተልእኮን ሳይፈጽም ወደ እኔ አይመለስም። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ። እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ ነገር በእርሱ ተፈጠረ፣ ከተፈጠረው ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበረ፣ ይህም ሕይወት የሰዎች ብርሃን ነበረ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12። እንደገናም ኢየሱስ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሁሉ የሕይወት ብርሃን ያገኛል፣ በጨለማም አይመላለስም ሲል ተናገራቸው። መዝሙረ ዳዊት ምዕራፍ 119 ቁጥር 105። ቃልህ እንደ መብራት ይመራኛል፣ ለመንገዴም ብርሃን ነው።